ወደ ሰሚነሽ ኪዳነ ምሕረት ገዳም ለመጀመሪያችሁ ጊዜ ከሆነ የምትመጡት ግር እንዳይላችሁ ይህንን ቪዲዮ ላሳያችሁ፣ ግቢውን ላስጎብኛችሁ። ይሄ የመጀመሪያው መግቢያ በር ነው። ከመኪና እንደወረዳችሁ እዛ በስተግራ በኩል ስትገቡ እዚህ ጋር ይሄ ጠበል ቤት ነው። እዛ እንደዚህ ወደ ቤተ መቅደስ ስትወጡ ደግሞ ቀርቤ ላሳያችሁ። ስትወጡ እዚህ ጋር የገዳሙ ሸቀጣ ሸቀጥ መደብር አለ። እዚህ ጋር ደግሞ ንዋያተ ቅድሳት መሸጫ አለ። እዚህ ጋር ስትደርሱ እንግዲህ ከቤተ ክርስቲያኑ ፊት ለፊት እዚህ ጋር የእንግዳ መቀበያ አለ። የገዳሙ እንግዳ መቀበያ እንደገባችሁ እዚህ ጋር መታችሁ መታወቂያ ተሰጡና ተመዘግባላችሁ። ወደዚህ በኩል ይሄ የሚታየው የስውራን አባቶች የጸሎት ስፍራ ነው፣ እንዲሁም ስንዴ መገበሪያ ነው። በዚህ ደረጃውን ስትወጡ ሻወርና መጸዳጃ ቤት ታገኛላችሁ። ይሄ ገዳሙ ውስጥ ትልቁ አዳራሽ ነው፣ ቤተ ንጉስ ይባላል። እንደዚህ ከገዳሙ በስተቀኝ በኩል ደግሞ እዚህ ጋር የገዳሙ ምግብ ቤት አለ። ቀርቤ ላሳያችሁ። ይኸው ከቤተ ክርስቲያኑ በስተግራ በኩል ይኸው የገዳሙ ምግብ ቤት ነው እዚህ ጋር። ከዚህ በመቀጠል ደግሞ ወደ ውስጥ ስትገቡ ምን እንዳለ ደግሞ ላሳያችሁ። ይኸው ስትገቡ በስተቀኝ በወንዶች በኩል ደግሞ እዚህ ጋር የገዳሙ ሁለተኛው ሱቅ ንዋያተ ቅድሳት መሸጫ። እዚህ የማር እምነቱን ቲሸርት፣ ድርሳነ ኪዳነ ምሕረት እና ሌሎች ነገሮችም ታገኛላችሁ። እዚህ ጋር ደግሞ ከጎኑ እዚህ ጋር ደግሞ የገዳሙ ሞባይል ቻርጅ ማድረጊያ ቦታ ነው። እንደዚች እዚህ ጋር ደግሞ ገድል ቤቱ ነው። ቀርቤ ላሳያችሁ። ከቤተ መቅደሱ እዚህ ጋር የገዳሙ አስተዳዳሪ ዋና ቢሮና ሌሎችም ልዩ ልዩ ቢሮዎች አሉ። የገዳሙን አስተዳዳሪ ስትመጡ በአካል የሚጨንቃችሁን የሚከፋችሁን ነገር ማውራት ትችላላችሁ። እጅግ በጣም ትሁት አባት ናቸው። የገዳም አስተዳዳሪ ነኝ ብለው ራሳቸውን አይቆልሉም። ዝቅ ብለው የቀን ስራ እየሰሩ ራሳቸው ባዶ እግራቸውን ሆነው የቀን ስራ እየሰሩ የተቸገረውን የተከፋውን ሰው ብለው ጆሮ ሰጥተው ጊዜ ሰጥተው የሚያዳምጡና ምክርና ተግሳጽ የሚሰጡ ትሁት አባት ናቸው። በጣም ደገኛ አባት ናቸው። እኔም ከእርሳቸው በረከትን አግኝቻለሁ። እንዳያመልጣችሁ። ስትመጡ እሳቸው ቢሮ መግባት እንዳትረሱ። እንደምንም ብላችሁ ብቻቸውን ስታገኙ አውሯቸው። እዚህ ጋር ደግሞ የገዳሙ ገድል ቤት ነው። ይሄ ማለት በወንዶች በኩል ነው። ከቤተ መቅደሱ በወንዶች በኩል የገዳሙ ገድል ቤት እዚህ ጋር አለ። እንግዲህ ይሄ ደግሞ እየተሰራ ያለው ቤተልሔም ነው። ከኋላ ያለው ፎቁ ቤተልሔም ነው። እዚህ ያለው ደግሞ ስዕል ቤቷ ነች። የእመቤታችን ቅድስት ድንግል ማርያም ታምረኛና ጥንታዊ ስዕል አድኗ እዚህ ትቀባለች። ይሄ ሲጠናቀቅ እዚህ ጋር ደግሞ ይሄ የምትመለከቱት ዛፍ ስር እመቤታችን በስደት ጊዜ ልጇን ጌታችንና መድኃኒታችን ኢየሱስ ክርስቶስን ይዛ መታ በተሰደደች ጊዜ ያረፈችበት ቦታ ነው። እዚህ ጋር ስትመጡ ዛፉን ጽዱን መሳለም አይቻልም። ስዕል አድኖ አለ። ስዕል አድኖውን ተሳለሙ። እመቤታችን በክህደተ እግሯ የረገጠችበትን ቦታ በረከት ለማግኘት ይህንን ይመስላል። የግቢው የገዳሙ አጠቃላይ ሁኔታ። ይህንን ቪዲዮ አይታችሁ እንደጨረሳችሁ ሌሎችም ብዙዎች እንዲያዩት ሼር ማድረግን አትርሱ። ሴቭ ብታደርጉም ይጠቅማችኋል። ግቢ ስትመጣ እንዳትደናገሩ ይረዳችኋል ብዬ አስባለሁ። ሼር፣ ኮፒ ሊንክ ብዙ ጊዜ ኮፒ ሊንክ አድርጉልኝ። አካውንቴ አደጋ ላይ ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እናታችን እመቤታችን ቅድስት ኪዳነ ምሕረት ደጇን እንድትረግጡ ፈቅዳላችሁ። ጭንቀታችሁን ችግራችሁን ሁሉ አስወግዳላችሁ። ለአውደ ምሕረት ላይ ቆማችሁ እንድትመሰከሩ ታብቃችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን